what's going on? ይሄ ሁለተኛው ቪዲዮ ነው። ጆርኒ ኦፍ ሶሻል ሚዲያ ማርኬተር የመሆን ጆርኒ የሚለው ማለት ነው። ሶ ያው በመጀመሪያው ቪዲዮ የተወሰኑ ሀሳቦችን ለማውራት ሞክረናል። ሮድማፕ ባይባልም ግን ምንድን ነው ፈርስት ዊክ፣ ኔክስት ዊክ፣ ላስት ዊክ ያልን ያልኳቸው ሀሳቦች አሉ፣ ወር ደግሞ ያየናቸው ሀሳቦች አሉ። ከዛ ቀጥሎ ምንድን ነው ዋትስ ዘ ኔክስት ስቴፕ የሚለው ነው ታይትል ሴስ። የተወሰኑ ነገሮችን ለማየት ሞክሬያለሁ። እነዚህ የተወሰኑ ቀናት እንዳሰቡት አልሄደም ቢካዝ ማብራት ምናምን ነገር ግን የተወሰነ ሪሰርች ለማድረግ ሞክሬያለሁ ማለት ነው። ሶ ኔክስት ስቴፕ ምንድነው ያየኋቸው ነገሮች ስፔሻሊ ፌስቡክ ላይ እና እንደዚህ ኮንተንት ክሬት በማድረግ ሀሳብ ላይ ወይም ደግሞ ምን አይነት ቪዲዮዎችን ፕሮዲውስ እናደርጋለን በእኛ ደረጃ ኦር በእኔ ደረጃ የሚለው ሀሳብ ነበረ። ሶ የተወሰነ ነገሮችን ለማየት ሞክሬያለሁ ማለት ከዚሁ ነው። እኔ ካለሁበት ኤሪያ ነው የጀመርኩት። እኔ ያለሁበት ኤሪያ ላይ ምን ያህሎቹ ኮንተንት ክሬት ያደርጋሉ ስፔሻሊ ዩዚንግ ፌስቡክ፣ ቲክቶክ እና ኢንስታግራም እነዚህ ሶስቱ ማለት ነው። ከዛ ሃው ኦፍን ኮንሲስተንት ናቸው ወይ በደንብ ፖስት ያደርጋሉ ወይ የሚለው ነገር ለማየት የሞከርኩ ነበር። እነሱን የተወሰነ ለማየት የሞከርኩት ቢካዝ ሌላ ነገር ምንም ነገር ማግኘት አይቻልም። በራስ ወይም ደግሞ በራሴ ስለሆነ ነገሮችን እንትን የምለው የሆነ ነገር በአንዴ ማግኘት ይከብዳል። ወይም ደግሞ በአንዴ ቪዲዮን ቫይራል አወጣልሃለሁ ሌትወርክ ቱጌዘር ምናምን የሚለውን ነገር በአንዴ ማምጣት አንችልም። ምንድነው ሪሰርች እያደረግን ነው የምንመጣው። ምን አይነት ኮንተንት ብሰራ ስፔሻሊ ሰዓት ምናምን በጣም ብዙ ነገሮች አሉ። ስለዚህ ያንን ነገር በአንዴ ማግኘት አይቻልም። ስለዚህ በደንብ ሪሰርች ለማድረግ የሞከርኩ ነው። ምን አይነት ኮንተንት ይሰራል፣ እንደዚህ አይነት ነገሮች ኒሽ መምረጥ። እኔ ኒሽ ለመምረጥ ሞክሬያለሁ። ሀሳቤም እነዚህ ሶፍት እንትኖች ይሉ ድሪንኮች፣ ኮፊ፣ ቲ፣ ኬኮች ምናምን ጣፋጭ ነገሮች ምናምን የሚሸጡበት ማለት ነው። ስፔሻሊ ኮፊ እና ቲ ያሉበት ይሄን ኤሪያ ነው በደንብ ታርጌት ለማድረግ የሞከርኩት። ቢካዝ አንደኛ አካባቢያችንም ጋር የሚበዛው ነገር ይሄ ነው። ሞስት ኦፍ ኢት ይበዛል እንደዚህ ነገር። ስለዚህ ይሄን ኦፖርቹኒቲ መጠቀም ነው። እናም ደግሞ ናውዴስ በደንብ ነው እንትን የተደረገ ያለው ስፔሻሊ እንደዚህ አይነት ኬኮች ፓስትሪ ነው ምናምን የሚባሉት የተወሰነ ለማየት ሞክሬያለሁ ማለት ነው። አንደኛ ኒሽ መርጫለሁ። ምን ሰራ እነዚህ አትሊስት 2 ቀን ወር 3 ቀን ያለፈ ምንድነው የተደረገው ኒሽ ተመርጧል። ያኛው ኒሽ ላይ ነው የሚሰራው ማለት ነው። ምን አይነት ኮንተንት እንሰራለን እና ምን አይነት ኮንተንት ይቀረጻል የሚለውን እሱን ደግሞ የምናይበት ይሆናል ማለት ነው። በዚህ አጋጣሚ እኔንም ሀሳብ እያስኩኝ እሄዳለሁ። አሁን ስናገር የሚወጡት ሀሳቦች ምን አይነት ኮንተንት እንዴት አይነት ይቀረጻል ቢካዝ እኔ መቅረጽ አልችልም። የሆነ ሰው ያስፈልገኛል ማለት ነው። የሆነ ቲክቶክ ላይ አይቼ ነበረ ምንድነው ያው እሱ ዲል ስናደርግ ወይም ደግሞ ስንስማማ ነው ያን ነገር የሚፈጠረው። ስለዚህ ከዛ ሰው ጋር ከክላይንቱ ጋር ኔጎሽት ካረክ በኋላ ኤቭሪቲንግ እስከ ፕራይስ ድረስ ዲል ካረክ በኋላ ምንድነው ቪዲዮግራፈር ትቀጥራለህ ወይም ደግሞ ትነግረዋለህ። እንደዚህ አይነት ስራ አለ፣ እንደዚህ ከክፍያው እንደዚህ ታገኛለህ የሚል ነገር ማለት ነው። ስለዚህ እኔ ለቪዲዮ መጨነቅ አይኖርብኝም። አቀራረጹን እንዴት እንደሚቀረጽ አትሊስት ከኔ የተሻለ ኤክስፒሪየንስ ስላለው እሱ ይቀርጻል። ከዛም በኋላ ቪዲዮን ኤዲት ማድረግ ወይ የኛ ስራ ይሆናል። ኤዲት ማያስፈልገውም ከሆነ ግን ያው ይደረግና በቃ ፖስት የማድረጉን ኤቭሪቲንግ ከዛ በኋላ የኛ ስራ ይሆናል ማለት ነው። ስሞል ፔመንትም ቢሆን ያው እዛ ጋር ባንደርስም ግን ሀሳቡ ስለ ቪዲዮ ሀሳብ እያሰብኩ የነበረው እና ያገኘሁትም ቲክቶክ ላይ ያየሁት ነገር እሱ ነው ማለት ነው። ስለዚህ እነዚህ ነገሮች እያየሁ የነበረው ከዛ በስቀረ በቃ ምን አይነት ኮንተንት እንዴት ኮንተንት ክሬት ይደረጋል ቢካዝ በአንድ ቪዲዮ በጣም ብዙ ሴልስ እንዳመጣላቸው አይደለም ኤክስፔክት የሚያደርጉት። ያም ሊሆን አይችልም። ምክንያቱም ከፍተው የተውት ለስንት ጊዜ ከፍተው የተውትን ፌስቡክ አካውንት ወይ ደግሞ ቲክቶክ አካውንት እኔ በአንድ ቪዲዮ እንትልላቸው አይችልም። ስለዚህ ያው ሚስጥሩ ምንድነው አሌክስ ሙዚን ያለው ኮንሲስተንትሊ ፖስት ማድረግ ነው። ኳሊቲውን ለኳንቲቲውን ሳትጨነቅ ስፔሻሊ ኳንቲቲ ላይ መጀመሪያ ላይ ፎከስ የምናደርገው ሞር ኦፍ ኳንቲቲው ላይ በደንብ የሰራ ከዛ ግን ኳሊቲ እያለ ኳሊቲ ኳንቲቲ እያለ ይቀጥላል ማለት ነው። በመጀመሪያ ዝም ብለህ ሜክ ማድረግ ነው ሪች አውት ለማድረግ ስለሆነ ማለት ነው። ሌትስ ሴይ 10 ዴይስ ፍሪ ትራያል እንሰጣቸዋለን እንልና 10 ዴይስ ፍሪ ትራያሉ ላይ ተከታታይ 10 ቀን እንኳን ፖስት ብናደርግ something የሆነ ነገር ክሬት ማድረግ ወር መፍጠር እንችላለን። ስለዚህ የመጀመሪያው ሚስጥሩ ኮንተንት ክሬት ማድረጉ ኮንሲስተንትሊ ክሬት ማድረግ ነው ቪዲዮዎችን ማለት ነው። ስለዚህ እነዚህ ነገሮች ናቸው ማለት ኮንሲስተንትሊ ክሬት ማድረግ ኒሽ ተመርጧል። ኤንድ አባውት ቪዲዮ ያንን አይቻለሁ። አሁን ያው ፒሲ አፕዴት እያደረኩ ነበር ደግሞ ሪቡት አድርጌ ነበረ። ስለዚህ የቪዲዮ ኤዲቲንግ ታይፕ ምን አይነት ታይፕ እንጠቀም ነው አሁን ትሬንድ የሆነው ምን አይነት ነው፣ እነዚህ ነገሮች በደንብ የምናይበት ይሆናል ማለት ነው። አሁን ኔክስት ስቴፕ ይሄ ነው። ሞር ኦፍ ኦርጋናይዝ እያደረግን
በተባለው በደብተራችን ላይ ባለው መሰረት ሰርቪስ ኦፈሪንግ ምናምን ያላቸው ነገሮች ማለት ነው። እነዚህ ይታያል። ስለዚህ እነዚህ ናቸው። ኔክስት ዊክ ላይ ፕራይሲንግ ነው። ከዛ በኋላ ክላይንት ኔጎሽዬሽን እዚህ ላይ ባንደርስም ይሄንን አይ ቲንክ ወደ መጨረሻ አካባቢ ያደርገዋለሁ። ከዛ በኋላ ሊድ ጀነሬሽን የሚለው ቤዚክ ሊድስ፣ ኮሊንግ፣ ኮልድ ሜሴጅ እና ሴልስ ስክሪፕት ምናምን የሚባሉት እነዚህ ላይ የተወሰነ እናያለን። ከዛ በፊት ግን ከኛ የሚመጣውን ነገር መጨረስ ስላለብን ከኔ የሚመጣውን ነገር መጨረስ ስላለብኝ ያንን መጨረስ ይሆናል ማለት ነው ስራችን። አሁን ኔክስት ስቴፕ ኢዝ ሞር ኦፍ ቪዲዮ ላይ ፎከስ ማድረግ ነው። አሁን በደንብ ፒሲ ማስተካከያለሁ። አይ ሆፕ ፕሪሚየር ፕሮ ነው የምጠቀመው። የሚያስጠቅመኝ ከሆነ አሪፍ ከሆነ በደንብ እሰራበታለሁ። ያው ቲክቶክ ቻናሌም ስላለ እዛ ላይም በደንብ ፖስት ማድረግ አለብኝ። ያንንም እንደ ፖርትፎሊዮ መጠቀም ስለምንችል ማለት ነው። ስለዚህ ከኛ የሚጠበቀውን ዊክ ዋን ያልኩትን በደንብ እሱ ላይ እንትን ካልን አትሊስት የሆነ ነገር ማቅረብ እንችላለን፣ እነሱን የማያበሳጭ ነገር። ስለዚህ ከዛ በኋላ ሊድ ጀነሬሽን፣ ኮልድ ኮል ምናምን የሚባሉ ነገር ሞር ኦፍ አድቨርታይዚንጉ ላይ ዲፕ ስንገባ የምናየው ይሆናል ማለት ነው። አሁን ኔክስት ስቴፕ ኢዝ እኛን በደንብ ወይም ደግሞ ራሴን በደንብ ስራዬ ላይ በደንብ ኤክስፐርቲዝ መሆን ነው ማለት ነው። ታትስ ዘ ኤንድ ኦፍ ኢት። የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስክንገናኝ ፔስ አውት።